ባለፈው በሰራሁት ቅባት ብዙዎቻችሁ ወዳችሁታል። ነገር ግን ትንሽ ሽታ አለው ላላችሁኝ ዛሬ ሽታ የሌለው በውሃ መልክ ነው ዛሬ ደግሞ ማሳያችሁ ማለት ነው። ነገር ግን ብዙዎቻችሁ ጣፋጩን መቅሰም ትፈልጋላችሁ፣ ነገር ግን መራሩን ማለፍ አትፈልጉም። መራሩን ካላለፋችሁ ጣፋጩን አታገኙትም እና ብዙዎቻችሁ ሽታውን የምትፈሩ አላችሁ ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። ነባር ጓደኞቼ ላይክ ሸር ስለምታደርጉልኝ እጅግ በጣም ነው የማመሰግነው። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ሀገራችንን ሰላሙን አንድነቱን ያምጣልን። እንግዲህ ወደ አሰራሩ ነው የምወስዳችሁ ማለት ነው ዛሬ እንደዚህ እንደምታዩት እንግዲህ እዚህ ጋር ያለኝ ሮዝመሪ አለኝ፣ አብሽ አለኝ፣ ጥቁር አዝሙድ አለኝ፣ ቅርንፉድ አለኝ፣ ነጭ ሽንኩርት አለ፣ ሽንኩርት ኖርማል ሽንኩርት አለ። ዋናና ዋናውን ሽንኩርት ቢያንስ ነጭ ሽንኩርትና ጥቁር አዝሙድ፣ ቅርንፉድ፣ ሽንኩርት ፍሬሹ ሽንኩርት ባታጡ ተመራጭ ነው። ሁሉም ይጠቅማል ካላችሁ ሁሉንም ብትጠቀሙት አሪፍ ነው። እዚህ ጋር እኔ አላበዛሁም። ትንሽ ትንሽ በስኳር ማንኪያ የሚያህል አብሽና ጥቁር አዝሙድ ተጠቅም ያለው። ነጭ ሽንኩርት 1-3-4 ፍሬ ተንጥቁል ማለት ተሰንጥቀው ነው ትንሾች ራሶቹን ማለት ነው። እነሱን ተጠቅም ያለው። ሽንኩርት አንድ ራስ ነው የተጠቀምኩትኝ። አብሽም እንደምታዩት ብዙ አይደለም። የስጋ መጥበሻው ቤቴ አድርቄ ስለነበረ ያላችሁን እርጥቡን መጠቀም ትችላላችሁ፣ ደረቁንም መጠቀም ትችላላችሁ። የስጋ መጥበሻ እንግዲህ ጸጉራችሁን ምን ያህል እንደሚያሳድግ ታውቃላችሁ። ሽንኩርት ሽታውን ደግሞ ከብዙ ነገር ጋር ስትቀላቀሉት ሽታው ይቀንሳል። ስለዚህ ይሄንን በአንድ ላይ አድርጌ እንግዲህ ለእናንተ ቪዲዮ እንዳይረዝምባችሁ በማለት ያው ብዙ ቪዲዮን ልጬ አዘጋጅቼ ነው ያመጣሁላችሁ። ምክንያቱም ብዙ ረዥም ሰዓት አታዩም እና አንዳንድ ነገሮችን እስከ መጨረሻው ማየት ይጠቅማቸዋል። ምክንያቱም እናንተ ያያችሁትን ብቻ ለመስራት ስትሞክሩ ሌሎች ብዙ ነገሮች በመሀል ላይ የሚገቡ አሉ እና እኔ በጣም በዛ ቢባል 8 ደቂቃ ነው ወይ ደግሞ 8 ደቂቃ ነው። ከዚህ በላይ እንኳን 10 ደቂቃ ሜቢ እሱንም ያን ያህል ብዙ ጊዜ ቪዲዮ አልፖስትም። በ10 ደቂቃ 8 ደቂቃ ማየት አይከብድም። ስለዚህ በምታዩት መልኩ አንድ ብርጭቆ የሚሆን የሚበቃችሁን ያህል መጥናችሁ ውሃ ጨመርኩኝ ማለት ነው። እስከሚበስል ሽንኩርቱም ሁሉም ነገር አብሹም በደንብ ብስል እስከሚል ከረሩን እስከሚቀይር ድረስ እሳት ላይ ያቆየዋለሁኝ። ወደ ማንተከትከዋለሁኝ በምታዩት መልኩ ማለት ነው። እንደዚህ ብስል እስከሚል ድረስ በደንብ እሳቱን መጠን አድርጋችሁ መለኮስ ትችላላችሁ፣ ወይ ደግሞ ዘብዝፋችሁትም ማስቀመጥ ትችላላችሁ ለ24 ሰዓት በፈላ ውሃ ማለት ነው። ግን ከዛ ይለቅ ግን በደንብ ብስል እንዲል ሽንኩርቱም ሁሉም ነገር እንደዚህ ብታበስሉት ተመራጭ ነው። ሽታው ለምትሉት እዩት እስኪ። በዚህ መልኩ አሁን ስትሰሩት አብሽ አለ እዚህ ጋር ቅርንፉድ አለው፣ ጥቁር አዝሙድ አለው። በጣም ቆንጆ ቆንጆ ሽታ ያለው ለምሳሌ ጥቁር አዝሙድ ቆንጆ ሽታ ነው ያለው። ሮዝመሪ እንደዛው በጣም አሪፍ ሽታ አለውና እንደዚህ ቀላቅላችሁ ስትሰሩት ያን ያህል ሽታ የለውም። ባለፈው በእርግጥ ሽንኩርት የሰራሁላችሁ ሮዝመሪ የለውም መሰለኝና ሽታ አለው ግን በጣም አሪፍ ነው ብላችኋኛል። በእውነት እኔ ለቪዲዮ ብቻ ምናምን ብዬ አይደለም የምፖስተው። አንዳንዴ እኔ ያልተጠቀምኩበትን አንደኛ አልፖስትም፣ ከተጠቀምኩበት ነው የምፖስተው። ተናግሬያለሁ ከዚህ በፊትም። ስለዚህ የጠቀመኝን ነገር ነው ወደዚህ የማመጣው። የሚጠቅማችሁ ከሆነ ብዬ ነው የማመጣው እና የሚጠቅማችሁን መርጣችሁ የተስማማችሁን ነገር ተጠቀሙ። ያያችሁትን ሁሉ እኔ የፖስትኩትን ሁሉ ሳይሆን ለእናንተ የሚመቻችሁ የትኛውን ደጋግማችሁ ተጠቀሙበት። እኔ ይሄ ሽንኩርት እንዳላችሁት ቃና አለው፣ ሽታ አለው፣ ግን ጸጉርን ያሳድጋል። በእርግጠኝነት ሆኜ ነው የምናገረው። ይሄ ለእንትን ብዬ ብቻ አይደለም፣ በእውነት ነው የምነግራችሁ። በእርግጠኝነት ጸጉራችሁን ለውጥ አለው፣ ግን በአንዴ በሁለቴ ምናምን አይደለም። ትዕግስት ኖሯችሁ ከተጠቀማችሁበት ነው። ውሃውንም በትዕግስት ቅባቱንም እንደዚሁ ሰርታችሁ በዚሁ ይህንኑ ራሱ አድርጋችሁ ቅባት በዘይት ዘይቱን ብትሰሩት ይህን ራሱ ቅመሙን እንደዚሁ እንደሆነ በቃ የእውነት ለውጥ ታያላችሁ። እስከ 2 ወር እስከ 3 ወር ግድ ይላችኋል። እንደ ህፃን ልጅም እኮ ተጠብቆ ነው የሚያድገው፣ በአንዴ ጸጉር አያድግም። ስለዚህ ቀስ በቀስ የሚጠቅማችሁን ነገር ስትጠቀሙ ለውጥ ታዩበታላችሁ ማለት ነው። እዚህ ጋር በደንብ ከበሰለ በኋላ አወጣሁት። እንደምታዩት ሽንኩርቱ በደንብ በስሏል። እንዲሁም ከረሩን ቀይሮልኛል ማለት ነው። ውሃው ከረር ቀይሮልኛል። ትንሽ እስከሚበርድ ድረስ እዙ ላይ እንተወዋለን ማለት ነው። ከዛ በኋላ በሚመቻችሁ እንትን በመርጫ ጸጉራችሁ ላይ የምትረጩበት የምትጠቀሙበት በማንኛውም ነገር መጠቀም ትችላላችሁ ማለት ነው። እንደምታዩት ሽንኩርቱን እዩት፣ ብስል ብሏል። ይሄንን ውሃ ለስንት ቀን ነው የምትጠቀሚው ያላችሁኝ አላችሁና እኔ ለ3 ቀን ንጹህ ቆዳ ላይ ብትቀቡት ይበልጥ ደግሞ ቆንጆ ይሆናል። እኔ ከታጠብኩ በ3 ቀን ወይ በ4 ቀን ድጋሜ ያው 3 ቀን 4 ቀን ሲሆን ብዙውን ቆዳችሁ አይቆሽሽም ጭቃ ቅባት ካልተቀባችሁና በ3 ቀን በ4 ቀን ውስጥ ይሄንን ለ3 ቀን እጠቀመዋለሁኝ ማለት ነው። ከዛ ታጠባለሁ።
ለ3 ቀን ግን ምንም ይሄ እያናፈሳችሁ ማለት ነው። እጅብ አድርጋችሁት ከሆነ ሽታ ያመጣል። እቤት የምትውሉ ከሆነ ነው። ታዲያ ውጭ ላይ ከሆነ ይሸታል። ማታ ስተኙ ማሳጅ አድርጋችሁ በደንብ እየረጫችሁ ውስጡን በደንብ ማሳጅ አድርጋችሁ ታደራችሁ። ጠዋት ላይ ሳታበዙ ሳታበዙ ትንሽ እያደረጋችሁ ማሳጅ ብቻ ማሳጅ። ፀጉርን ማድረግ ደግሞ ከምንም በላይ ከዚህ ከድርጊቱ በላይ የፀጉራችሁን ለውጥ የምታዩበት በማሳጁ ነው። እና እንደምታዩት ከዛ እዚጋ ይሄ ልጨርስና ወደ እንትኑ ገባለሁኝ። እዚጋ እንደምታዩት ሁሉንም የሽንኩርቱን ከረር ሁሉንም የተለየ ከረር ሰጥቶናል። ሁሉም አይነት ሆኖ እዚህ ጋር ግማሽ ማንኪያ የምትሆን ወይ በስኳር ማንኪያ በጣም ትንሽ ነው የጨመርኩት፣ ምክንያቱም ውሃው ትንሽ ስለሆነ። ቡና ኑስ ካፌ ጨመርኩኝ፣ ወይ ደግሞ ኑስ ካፌ ነው ይጋ፣ ግን ማንኛውንም ቡና መጨመር ትችላላችሁ። ምናልባት ሻካራ ቡና ከሆነ ፀጉራችሁ ላይ እንዳይቀር አጠሉት ማለት ነው ይሄንን ውሃውን። የኔ ግን ሻካራ ስላልሆነ እላው ላይ እንትን አለ፣ ብዙም የለውም። እንደዚሁ ነው ያንቆረቆርኩትኝ ማለት ነው። እና እንደዚህ በምጠቀምበት በእንደዚህ አይነት እቃ ካስቀመጣችሁ በኋላ ለ3 ቀን ታጥባችሁ በሶስተኛው ቀን ወይም በማግስቱ ይሄን ውስጡን በደንብ ማሳጅ እያደረጋችሁ ንጹህ ቆዳ ላይ ብትቀቡት ተመራጭ ነው። ወይ ደግሞ ልትታጠቡ 3 ቀን ሲቀራችሁ ማታ ማሳጅ እያደረጋችሁ እየተቀባችሁ ጠዋት ላይ ብጥር አድርጋችሁ በደንብ እንዲናፈስበት ማድረግ ግድ ይላችኋል። ፀጉራችሁን እንዲናፈስበት ማታ ላይ የተቀባችሁትን ጠዋት ፍትት አድርጋችሁ ጎንጉናችሁ ሁለት ቦታ ካደራችሁ ጠዋት ፍትት አድርጋችሁ ብጥር አድርጋችሁ በደንብ ማሳጅ አድርጋችሁ አሁንም ማናፈስ ይጠበቅባችኋል። ምክንያቱም ሽታ እንዳይመጣ። ቡናው ግን ሽታው ሁሉ የሽንኩርቱን ሽታ ጥፍት ነው የሚያደርገው። ምናልባት ሽንኩርት ሽታ አይሸትም፣ ግን የቡናው ሽታም እንዳይሸታችሁ እንዳይደብራችሁ ለእናንተ ራሱ። እንግዲህ ባለፈው በዚህ መልክ ነው ያሳየኋችሁ። ስለዚህ ይሄንን በቅባት መልክ ነው የተሰራው። የአሁኑ ደግሞ በውሃ መልክ ነው። ስለዚህ ሁሉንም አድርጋችሁ በውሃ መልክም በቅባት መልክም ሰርታችሁ መጠቀም ትችላላችሁ። እጅግ በጣም ትወዱታላችሁ። ብዙዎቻችሁም ወዳችሁታል። በእውነት ነው የምነግራችሁ። ይሄንን ተቀብታችሁት ጠዋት ላይ አናፍሳችሁት ማታ ላይ ድጋሚ አሁንም ማሳጅ አድርጋችሁ እያደራችሁ ሁሌም ማሳጅ ማድረጋችሁን ደግሞ አትርሱ ማለት ነው። በቅባት የተሰራውን መታጠብ የማይጠበቅባችሁ ግን ይሸታል። ቤታችሁ ስትሆኑ መቀባት ትችላላችሁ። ንጹህ ቆዳ ላይ ታጥባችሁት እንደወጣችሁ ንጹህ ቆዳ ላይ እርጥቡን እንደሆነ ቆዳችሁን መቀባት ትችላላችሁ። ይህ ግን በውሃ መልክ ያለውን ግን ማታ ላይ ማሳጅ አድርጋችሁ ጠዋት ላይ ብጥር አድርጋችሁ ፀጉራችሁን ማናፈስ ግድ ይለዋል። የቅባቱ ግን እርጥቡን ታጥባችሁ ስትወጡ ተቀቡትና ለውጡን ታዩበታላችሁ። በእውነት